ለምንድን ነው እኔ እንትን የምሆነው? ለምንድን ነው እኔ የምታቆረው? ለብቻዬ እኔ ለምንድን ነው የምሰደበው? እሺ ቆይ ትግል ነው እያልክ ነው አሁን ያረጋችሁ አማራ አይደለም እንደሚናገረው ሌላው አማራ አይደለም ወይ? እኔ አግባብ ነው እያልኩ አይደለም። ማንም አማራ አህያ አይደለም። አማራ አህያ አይደለም እና ተናገራ አማራ አህያ ለመሆኑን ለሷ አልናገርም አልኩ። የማልናገርበት ምክንያት አለኝ። ሌላው ወጥቶ ሲናገር ያን ጊዜ ነው የምናገራለሁ። እሷ እንደዚህ ተደብቃ ሰሞኑን በካቻ ላይ ምን ስትል እንደነበር አይተናል። ገባ ይቺ ጥንብጋር ለኛ ከጋላ ምንም አይቻለሁ። ካቻ ማንም ስላለው ካቻ ሊሞት አይችልም። ካቻ ማንም ስላለው ምንም ሊሆን አይችልም። ሁላችንም የሥራችንን ይሰጠናል። ሌላ ነኝ መናገር አልፈልግም። እሷ ግን አይታል እኛ ከኦሮሞ ድሮ ምንም አንጠብቅም። ገባ እሷ ኦሮሞ ነች። እኔ ከአንድ ጋላ ምንም አልጠብቅም። ግን በዛ ነው የፈለከው። እኔን ግን እኔን አታስገቡኝ እዚህ ውስጥ እኔን አታስገቡኝ በቃ። ይሄ ነው እኔ አንድ አቋሜ። እኔን አታስገቡኝ። እኔ ታግያለሁ፣ እታገልለታለሁ። አሁንም ለማህበረሰቡ እታገልለታለሁ። ሌላ ብሔር መጥቶ አማራ ኒንካው እኔ አውቃለሁ። ራሴ የምቆምበትን በራሴ መንገድ እሄዳለሁ። ግን እኔ ከቤታ ጋር እኔ እና እሷ ብሎክ ነን። ስሜን ጠርታ እስከተናገረች ድረስ ምንም ሀሳብን ትችት መስጠት አልፈልግም። ሌላው አማራ ነፍ ሚሊዮን አማራ አለ። መሄድ ትችላላችሁ፣ መናገር ትችላላችሁ። እዚህ በእሱ አጀንዳ ላይ ማንም ሰው ሸር እንዳታደርጉልኝ። አለቀ። ጨርሻለሁ። አሁንም በድጋሚ ልንገራችሁ፣ ማንንም ፈርቻ አይደለም። እኔ ብቻ አማራው አይደለም። ከማላም የማትፈራ ከሆነ ነው አይደለም። በባለቤቷ እንደዛ አማራን ስታሰድብ የአማራ ህዝብ ማለት አህያ ነው። ጉራጌ ማነው አማራ ይውጣና ጆከር እኔ ምን ቤት ነኝ? እናትህ ልብዳለህ። እኔ ላይ ነው ገባ። ምን ቤት ነኝ? ባለፈው እኔ ብቻ አማራው እያልኩ ነው። ምንም አላልክም። አዳምጥ ቆይ ያንን መረጃ